ስልክ ማውራት ከመጥላቴ የተነሳ ደውለው ዝም እላቸውና ከዛ ትንሽ ቆየት ብዬ እንዳይደብራቸው እየደወልኩ እንዳያነሱት ጸሎት የማረግ ሰው ነኝ። እውነቴን ነው። ያውም 3-4 ጊዜ እስኪሚጠራ ድረስ ከዛ በኋላ ዘጋዋለሁ። እኔ በጣም እኛ እኮ ግን ሌላ ነገር እንኳን አይደለም፣ በቃ አስጠላን። እውነቴን ነው። እምደውለው ራሱ በቃ የሆነ አይነት ስሜት እንዳይሰማችሁ ፈላጊ የለንም ምናምን እንዳትሉ ብዬ ነው እንጂ ሲጀመር በቃ አንፈልግም። ተው እንዴ! እውነቴን ነው። እየደወልኩ ራሱ እንዳታነሱት እኔ ጸሎት የማረግ ሰው ነኝ። 3 የጥራ እንጂ ፈጣሪ ከዛ በኋላ ዘጋዋለሁ። እስከዛ ግን እንደው አደራህን እጃቸው ስልት ይበል እንደዚህ ስልኩ አይስራ ድንዝዝ አድርገው እያልኩ የምጸልይ ሰው ነኝ። ይሄ ደግሞ የዕለት ተዕለት ተግባሬ ነው። በቃ አትደውሉ። ተው በቃ እኔ ወዳችኋለሁ፣ ግን በቃ አትደውሉ። አልበዛም እንዴ? ሚኒ አልቻልኩም ነው ጭራሽ የሌባ ጎማ መሰልሽ ልጅ። እኔ ጋውኑ ተመችቶኛል። ከቁምጣው የጋውኑ ያበደ ነው። ፈጣሪን ባልፈራ አንቺን አድርጌ ቁልፍ መያዣ ነው ማድረግሽ። አይዘዝ ሌባ ግን ያበደ ነው። እኔ በቃ ምሽቴን ያሳመርሽው ጨዋታው ነው እና እኔ ስለ አስታክሽን ብቻ ነው እንጂ ለምን ክብሩ ይስፋ። ምግብ አለ ስጭኝ እናቴ። ግን ብር አልያዝኩም። ችግር የለውም። የእውነት እኔ በርጠሚውስ እባላለሁ። ሶሻል ሚዲያ ላይ ነው የምሰራውና እንደዚህ መልካምነት ለሚያደርጉልኝ ሰዎች ሙሉ የቀን ገቢያቸውን ሸፍኜ ከነ ሙሉ ቤተሰባቸው አዝናናለሁ እና ሙሉ የቀን ገቢሽን ሸፍኜ ባዝናናሽ እኔ የቀን ገቢሽን እሸፍናለሁ። እንግዲህ ኩሪፍቱ ደርሰናል። ፈታ ልንል ነው። እኔ ብዙ ጊዜ ለመጥኩት ያለ ገመድ ነው። እንግዲህ በኩሪፍቱ የነበረን ቆይታ ጨርሰናል። ምን ተሰማሽ እናቴ? በጣም ደስ ነው ያለኝ። እናትም አባትም ሆኜ የማሳድጋቸው ልጆች እዚህ አምጥተህ በማዝናናት በጣም ደስታ ተሰምቶኛል። ከግንቦት 24 እስከ ሰኔ 24 ድረስ የኩሪፍቱ እንጦጦ አድቬንቸር ፓርክ ትኬት ሲገዙ 50% ዲስካውንት ያገኛሉ። ግን ትኬቱን መጠቀም የምትችሉት ከሰኔ 25 ከመስከረም 25 ብቻ። ለሀገሩ ዜጋ ለአዋቂዎች 2200 ብር ሲሆን ለህፃናት ደግሞ 1100 ብር። ስለዚህ ኩሪፍቱ እንጦጦ አድቬንቸር ፓርክ እየመጣችሁ ዘና በሉ። ቦሳችን የግላችን ደሞ መፈለግ ቦስዬ ያው ትንሽዬ በፈልጌ ነበር። እኔ ምለው ከፍለሽ ደሞ የት ነው የምታርጊው? አይ ቦስ አንተ የምትሰጠኝ 2,000 ብር እኮ ከጸጉር መሰሪያ አታልፍም። ጸጉር 2,000 ብር ምናልባት ዘመን ላይ በጸጉር 2,000 ብር ሰው በእኛ ጊዜ 2,000 ብር መሬት ይገዛ ነበር እና ገዝተህ አታስቀምጥልኝም ነበር? እኔ ቦስሽ እንዴ ገዝቼ ማስቀምጥልሽ? ኧረ ቀልድ ተውና ቦሳውን ጸጉሬን መሰራት አለብኝ። ትሰጠኛለህ ወይስ አትሰጠኝም? ለአንቺ ብድር ከምሰጥሽ ጸጉርሽን ብሰራ ይቀልደኛል። አንተ በወጣትነት ጸጉር አትሰራም ነበር? ጸጉርን ሳትሰራ ነው እዚህ የደረስከው? ይህንን ድርጅት ለማቋቋም ደረቅ ቂጣ በልቼ ጸጉሬን መላጣ ሁኜ በዙሬን ሄጄ አቋቋሙት ድርጅት ነው። እንዳንቺ ብር የበተንኩ አይደለም። ጸጉር 2,000 ብር መጨረሻሽ ግን ያሳስበኛል። ድሮም አንተን መጠየቅ እኔ ነኝ ችግር ያለብኝ። ኧረ አንቺ ቀልደኛ ነሽ። እጅልኝ እኔ 2,000 ብር ጥሬ አልበላበትም። ምንድን ነው ያልሽው? እንዴ አትምታኝ። ተው እንጂ እንዴ! ምን ሆነ ነው? ሴት ልጅ እኮ አትመታም። አንተ ምን አገባ? ለምን አያገባኝም? በንግግር መፍታት እየቻልክ ጸብን ምን አመጣው? አያገባም። ዞር በል አልኩህ እኮ። አንቺ እሱ ያዋጣሻል? አዎ ያዋጣኛል። አዎ አዋጣታለሁ። አዋጣት። አንቺ ደግሞ እንገናኛለን። እሺ ነውር አይደል እንዴ? በጣም ነው እሺ የማመሰግነው። በነፍሴ ነው የደረስክልኝ። ምንም ችግር የለም። ባስፈለኩሽ ሰዓት አለሁ። በጣም አመሰግናለሁ። በቃ አሁን ልሂድ። እሺ አትጥፊ ደግሞ። በቃ ልሂድ።
ስማ እችን የመሰለች ሽንኩርት የሆነች ልጅ እንደው ትሳባለች እንጂ እንደው ይመታል። ምን አይነት ወንድ ሲባል ግን አንዳንዴ ስልኬን ሳልሰጣት አታረገው ሆነ ተከናወነ ሆነ አይ የለችም ወስዳዋለች ሆነ ተከናወነ እኔም ብሎ ጠበቃ መጀመሪያ ራሴን በጠበቅኩ ደግሞ እኔም ብሎ ተሳሚ ውሻ ይሳመኝ አይ እኔም ብሎ ሰላም አስከባሪ መጀመሪያ የራሴን ሰላም ባስከበርኩ ሆነ ተከናወነ እሰይ ለኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? አይ በዚህ ላይ በዚህ ኮምፓሴን አጠፋችሁ። ኮምፓስሽ ይጥፋ። ምን ሆነ ነው? ዝም በይ። እኔ ፈልጌ ነው እንዳደረኩት። ጭራሽ ለገልጭ አንተ እንኩ ተፈነካከቱ ሊበላ ሰላም ነው ማዘር? ሰላም ላይ አለን በግ ይታረዳል ብለውኝ እኮ ነው መጣሁት። እንዴት ነው ግን ማረድ ትችላለህ? ችግር የለ። እኔ ሙሉ ቆዳውን ገፍፌ ሰዎች ጋር ራሱ እየሄደ እንኮ እዚህ ጋር ቁረጡ እያለ ከዚህ ጋር ቁረጡ እያለ እንዲቆርጥ ያርገ ነው ማርደው። ችግር የለ ምንም አትጨነቅ። የቱ ጋር ነው በጉ? ያውና ዛን ያለው እስቲ ገብተህ እረድ። እዛ እሺ በቃ ይኸው አሳዩኝ ያለበትን አቤት ምን ሆኖ ነው? ሴዶ ማርሻል አርት እኮ ነው። ምን ነው ፈራክ? እኔ ሰው አላርድም። እኔ ሴዶን አላርድም። በስመ አብ እኔ በግ ነው ከዚህ በፊት ማርደው። አንቺ የምትወይተሻል የጽንስ ያጨናግፋል። አራት ቀልድ እባክህ ተው ተው። ጌታ ይርዳሽ። እኔ አላ ተው በማር በቂቤ ያደገችው እሷን ጥሩልኝ የት ያለችው ሁሉ ነገሯ ነው። ስምሽ መዓዛ ነው አይደል? እንዴት ጥሩ ትሸቻለሽ። አትሞላፈጥብኝ እዛ አንቺ እንዴ ፊት እየነሳሻቸው ነው ቆመሽ የቀረሹ ፈከግማቲ እንዴ ማዬ አደንግጥ የኔ ልጅ የኔ ሸበላ አዋዋሏን እኮ ሊብዬ ነው ቆማ አስቀር ጊዜ እኮ አሳስባይ ነው። ይሄ ጀለንጎ ሴት ቤት በኩል ይጣጋው የነፈጨለ ቀልድ እየቀለደ እንዴ ማዬ አንቺም እንደኔ ተቸግረሽ ነው። በሉ ተዋወቁ በሉ እንዴ እና በ40 ዓመትሽ ኮኮብዬ እንድዞር ነው የምፈልገው። በል ስልኳን ተቀበለ ጫምላቃ አንቺ ስልክሽን ስሉ እዚህ ሞቲቬሽናል ስፒከር እያልሽ ከምትደነቁሪ እስኪ ፍቅር ነገር ሞክሪ ተደናጀኝ። እዚህ አግባት ታጉን ትርክ አግብቶ ውልድ በቃ ተቃጠልን እኮ ሆ አሬ ሞላው ለሰው ሙላት ይውሰድ። አየ ሰው እናት ድረስ እንደሚታገል አረ እንደው አግባና እኔንም ከሹፈርና ገላግለኝ አፈር። ይሄ ካልተመቸሽ የረዳቱን ስልክ ያዡ ልጄ ነው። ओ तेरा मेरा तेरा मेरा तिसका हिरंगी कभी कभी चलते हैं कभी कभी रुकते हैं आनी बेकंगी कश्मीर में आराबा के एंड फिल्म में इतना कुमार तो बात ए डोंट एंग्री मी जो मैं बोलता हूँ वो मैं करता हूँ मिलो चिंता चिंता अरे क्या हुआ तुझे क्या हुआ आते चलने वाले
አሬ ልጅ በእናትህ ጤነኛ አይመስለኝም። ና እንሂድ በእናትህ። እንዴ አይሞትም። የኔ ቆንጆ ወይዬ 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 አንቺን ባየሁበት አይኔ ሌላ ሴት ሳይ ቁጥቋጦ ያየሁ እኮ ነው የሚመስለኝ። በዚህ ልክ ሰው አፈቅራለሁ ብዬ አስቤ አላውቅም። የኔ ጌታ የት ነበርሽ እስከ ዛሬ? ለምን ዘገየሽ ህይወቴ ላይ? እስከ መጨረሻው አለው ልክ ይፍከር ልጆች ወልደን ነጭ ሽበት አውጥተን ወይኔ እሱ ጊዜ ግን አስበው በጣም እና መች ነው ዱባይ ወስደህ የቆንጅናው ምሳሌዋ ደሞ እንዳንቺ ማነው ጨዋ አቻሽ ጠፋኝ በዚያ ዓለም ላይ ቸር ደግ አድርጎሽ ከሰው በላይ የኔ አባት ከአንዷ ጋር ምን አዳረቀ? እዚህ መሳማጥር በቃ ኤቢ የኔ ቆንጆ ኤቢዬ ሰፈር ምን ይዘ የኔ ፍቅር ማነሽ አንቺ? ቆይ ፍቅር አለሽ ምንድነው ማለት? እኔ ፍቅረኛው ያልሽ ጋር አይሰማሽም? አንተ እንዴ ወረ ጉዳ ደፋችሁኝ አይደል እናንተ? አዎ ለካ የሰሙኝ ሞቻለሁ። እዚህ አካባቢ መንፈስ ቸከስ የለም? መንፈስ ቸካ ቆንጆ ማብየቅ የተናደድኩት ነው ያክልማ አሁን ጥሩ ምክንያት አለኝ። ስራ ላይ ነበርኩ። ሁልጊዜማ ስራ ላይ እንደሆንኩ እኮ የታወቀ ነው። ግን አልገባኝም። ምንድነው የቻርጀር ገመዱና ማራገቢያ ይዘሽ ልመጪ አልመታም እንዴ? ልገረፍ አልመታም ነው እንደው ወይስ አልጠየቅም? ይኸውልሽ አሁን መሽቷል፣ ሌሊት ነው። ብዬ ጠርቼ ጎረቤት ነው የምሰበስበው። ለኔ ዱላ አይደለም ባቡ። ይኸውልህ እኔ አንድ ነገር ልንገርህ። እሺ አንተም በጠበቅኩ ቁጥር ሽማግሌው ገብቶ በጊዜ ነው የሚተኛው። ሌሊት ስለሚነሳ ደግሞ ምግቡን ተዘጋጅቷል። ሌሊት ስለሚነሳ እኔ ሳንኳኳ ለአንተ ቡና ስል ራት ስል እሱ ሳይረብሽም ይረብሻል። እና ለምንድን ነው የምታመሸው? ለእኔ ሳታስብም አስባለሁ። እና ለምንድን ነው ነገር? ይኸውልሽ አሁን አጠጋግሽ አልተም ቆይ ነገረኝ። ለምንድን ነው ነገረኝ? ይኸውልሽ ጎረቤት ይበጣበጣል። በቃ ይኸውልሽ እጅ ሰነዘርሽ ማለት ብዬ አልመታም ነው። እኔ አልመታም አላልኩም። ጎረመስ አላልኩም። እንደዛ አልወጣኝም። ታዲያ ምንድን ነው እንደዛ አልወጣ ግን አላ ትንሽ እውነት ዛሬ እኔ በጣም ነው ያናደርከኝ። ማብየቅ የተናደድኩት ነው ያክልማ አበዛው። እሺ ከዚህ በኋላ እንዳታመሽ ነግሬሃለሁ። ይኸው ቡናውን ምግቡን አንተ መጠበቅ አለብኝ እንዴ? ሰውየውን ራሱ እንደዚህ ጠብቄው አላውቅም። አንተን ብቻ ነው እንደዚህ መጠበቅ። ባቡ ሁለተኛ ቆነጠጥሽ። እኔ ነግሬሃለሁ። እሺ አንቺ ኧረ ትልቅ ሰው ነኝ እኔ። እንዳታመሽ ሰው ቢሰማ ምን ይለናል? በቃ ሰዓትህን ቆጥብና ለቤት ለእናቴ ብለህ በጊዜ ግባ።
ነግሬሃለሁ። ከዚህ በኋላ ሌላ ነገር ነው የሚጠብቅህ። ነግሬሃለሁ። ታለ ይውስ ቡና በስንት ሰዓት እንዳቀረብኩ ምግብ በስንት ሰዓት እንዳቀረብኩ ቀዝቅዟል። ልንገርክ አንቺ ግን ቆነጠጥሽ ነገርኩ። ከዚህ በኋላ ባቡ ነገር አንቺ ኧረ እኔ ትልቅ ሰው እኮ ነኝ። አሁን ትቻለሁ። እኔ የምቆነጠጥ ሰው ነኝ። እኔ ራሴ እኮ የምቆነጠጥ ሰው። አሳዘንከኝና ታውኩ። በቃ እሺ በቃ እንዳይለምድ በጊዜ ግብ ሰዎች ሲያገኙኝ አረ ልጅ ድገሚ፣ ይሄኛው ሳያድግ ቶሎ ድገሚ እንጂ ምናምን ይሉኛል ማለት ነው። ቡና ነው ወይ ወይስ ጠላ ነገር ነው ወይ? አይደለም አያሳዝንሽም? ብቻውን ሲጫወት ነው። የማን ልጅ ነው የሚያሳዝን? የኔ ልጅ አሳዘን። ይሄኔ ልጅ እኮ ውስጡ ሌላ 10 ልጅ ውስጡ አለ። እኔ እኮ ስሙን አላውቀውም። 10 ስለው ይዞራል። 10 ነው የምለው እኮ በቃ። አሁን እኮ ትንሽ ከቆየ አንድ ማንነት ጨምሮ ብሔራዊ ቡድንን ብቻውን ማጫወት የሚችል ልጅ ነው። ምኑን ነው የሚደብረው? ባይሆን ለእኔ ስጉልኝ። አይ እኔ እኮ ስሜን ብቻ እኮ ነው የማውቀው። ከወለድኩ እርግጠኛ ሆኜ እኮ መናገር ስሜን ምን የማውቀው ነገር በደመ ነፍስ እኮ ነው የምኖረው። እኔ እኮ ባይሆን የደህንነት አካል ከተመደበልኝ ላስብበት እችላለሁ እንጂ እኔ እንደዚህ አይነት ጥያቄዎች ራሱ ከዘረኝነት ነጥዬ አላየውም። እንዲህ አሁን እኔ የእሱ አይነት ሌላ ምንድን ነው የማደርገው? ሁለት ሆነው እኔ በዚህ ስልክ ወጥቼ እናንተ ቤት ነው የምኖረው።